ኦኬ ፋሚሊያንስ ዛሬ እንዴት ጂሜል ፋርመር ላይ ጂሜል አካውንት እንዴት እንደምትከፍቱ አሳያችኋለሁ። አይ ሆፕ አሪፍ ይሆናል ብዬ ሁሉም ጥያቄዎቻችሁ መልስ ይሰጣል ብዬ ተስፋ አደርጋለሁ። ጀስት እንቀጥል። ያው ቪዲዮን በደንብ ተመልከቱት። ሁሉንም ነገር አካትቼ ነው እየሰራ ያለሁት። ጀስት ሌትስ ጎ። መጀመሪያ ይኸው እዚህ ጋር ሬጂስተር ኒው ጂሜል አካውንት የሚለውን የምንነካው ያው ላይ ያሉትን ኔም የሚለውን ኦሬዲ ኮፒ አድርገን እንወስዳለን ማለት ነው። ቀጥሎ ወደ ጂሜል አካውንታችን እንሄዳለን። ጂሜል አካውንታችን ላይ ፕሮፋይል ላይ ያለችውን ቢ የምትለዋን እንነካለን። እሷን ከነካም በኋላ እዛች ጋር ወደታች ስክሮል እናደርግና አዳናዛር አካውንት የሚለው አለ፣ እሱን እንነካዋለን። ቀጥታ ወደ ጉግል ይወስደናል ማለት ነው። ዘን እዚህ ላይ ጉግል የምትለዋን ነው የምንነካው። ከዚህ በኋላ እሷን ፕሬስ እናደርጋት ወደ አካውንት ይወስደናል። ያው ፓስኬ ይጠይቀናል እዚህ ጋር ያው ፓስወርድ ማለት ነው። ፓስወርድ ነው የጠየቀኝ በአሻራ ትንሽ ያው ኔትወርክ አዝግ ስለሆነብኝ ነው። ሶሪ ፎር ዛት። ተስፋ አድርጋችሁ ማለት ትንሽ ታገሳችሁ ተመልከቱት። አሪፍ ይሰራላችሁ። ከስንት ጊዜ በኋላ ነው ይሰራልኝ ለኔም። just wait a moment ፋሚሊያንስ። ዘን እንደዚህ ይመጣልናል። ያው ክሬት አካውንት የሚል አለ ፎር ማይ ፐርሰናል ዩዝ የሚለውን እዚህ እሱን ፕሬስ ታደርጋላችሁ። ዘን ፈርስት ኔም ላይ እዛ የሰጠን አለ ኮፒ ያደረግነው ራፍል ቅድም ኮፒ ያደረግነው ማለት ነው። ዘን ኔክስት እንለዋለን። ቀጥሎ ደግሞ ከዛ እዚህ ጋር ዴይ መንዝ ምናምን ዓመተ ምህረት ያው ከ2000 በታች ቢሆን የተሻለ ነው፣ ወይም ከ2003 በታች ቢሆን የተሻለ ነው። ጀንደር የፈለግነው እንለዋለን። እዚህ ጋር የተመቻችሁን በሉት። ኤኒዌይስ ቀጥሎ እንደዚህ ይወስደናል ወደ ዩዘር ኔም ነው የሚወስደን። ቀጥሎ ከዚህ በኋላ ማለት ነው እንደዚህ ያቆየኛል። ኔትወርክ ስለሆነ ነው ያለውበት ቦታ ላይ ኔትወርክ እያስቸገረኝ ስለሆነ ነው ማለት ብዙዎቻችሁ ስራልኝ ቪዲዮ ስላላችሁኝ ያው ግዴታዬ ስለሆነ ነው የሰራሁት። ዘን እዚህ ጋር ክሬት ዩር አካውንት ጂሜል አድሬስ የሚለውን የመጨረሻውን ነው የምንነካው። ዘን ከዛ ኮፒ አድርገን እንመጣለን ማለት ነው። ከዛ ጂሜል አካውንት ላይ እዚህ ጋር ኢሜል የሚለውን አለ፣ እሱን ኮፒ አድርገን እንመጣለን። እዚህ ጋር አምጥተን ፔስት እናደርጋለን ማለት ነው። ዘን ዋናው እየጨራረስን ነው። ፓስወርድም ልክ እንደዚሁ መሄደን ኮፒ አድርገን እንመጣና ፔስት እንላለን ማለት ነው። it's very easy I think። እዚህ መተን ፔስት እንላለን ማለት ነው። ኦኬ ኦሬዲ አስገብተናል፣ ፔስት አድርገናል። ዘን ገጣም ይወስደናል ማለት ኦሬዲ ጨርሰናል። ኔክስት እንላለን። ስክሮል አድርገን ከዚህ በኋላ ምንም የሚያስቸግረን ነገር የለም። እንደዚህ ካመጣላችሁ ኦሬዲ ምንም ችግር የለውም። እዚሁ መታችሁ አግሪ ሚል ነገር ያመጣላችኋል። ኢንድ ላይ ስክሮል አድርጋችሁ ወደታች አግሪ ሚል አለ፣ እሱን አግሪ እንላለን። ከዛ በኋላ ዋናውን ስራ ጨርሰናል። ከዚህ በኋላ ያለው ነገር አስቸጋሪ አይደለም። ኦሬዲ ፎርም ቬሪፊኬሽን አልጠየቀንም። ስለዚህ ፎርም ቬሪፊኬሽን ካልጠየቀን ብዙም አስቸጋሪ አይደለም። በቀን በደንብ መስራት እንችላለን ማለት ነው። እሺ እንቀጥል። አሁንም ኦኬ ከዚህ በኋላ አሁን እንጠብቃለን። ቀጥታ ወተን ኦሬዲ ጨርሰናል። ቀጥታ ወተን ወደ ቴሌግራም አካውንት ወደ ቦቱ እንገባና ወደሚወስደን ማለት ደን እንላለን፣ ኮንፊርም እናደርጋለን ማለት ነው። ሶ እንጠብቅ። ትንሽ ኔትወርክ እያዛገኝ ነው። ሶሪ ፎር ዛት። እሺ ጀስት ቴሌግራም ላይ እንገባለን። ያው እዛ ቦቱ ላይ ማለት ነው። ቦቱ ላይ እንገባና ደን እንለዋለን። ከዛም በኋላ ኮምፕሊት $0.17 የሚለውን ኦሬዲ ኮንፊርም እናደርጋለን። ድጋሚ ክሊክ አጌን ቱ ኮንፊርም እንለዋለን ማለት ነው። እሱ ማለት ስላለ ከዛ በኋላ እዚህ ጋር ኢሜል ይሰጠናል፣ ሪከቨሪ ኢሜል ማለት ነው። እሱን ኮፒ እናደርግና እንሄድና እዛ ላይ ሪከቨሪ ኢሜል አድ እናደርጋለን ማለት ነው። እሱ ደግሞ በጣም ቀላል ነው። እንሂድ፣ ስቴፑን በጣም ቀላል ነው። እዚሁ ፕሮፋይል ላይ እንሄዳለን። ፕሮፋይል ላይ ኢሜል ላይ ገብተን ጂሜል አፕሊኬሽኑ ላይ ገብተን እዚህ ላይ ፕሮፋይል ላይ አለች፣ እሷን እንነካለን። ከዛም በኋላ ታች ወርደን የከፈትነውን ኢሜል እዛው እንከፍተዋለን ማለት
ኢሜሉን ወደዚህ እናዞረዋለን፣ አዲስ ወደ ከፈት ነው ማለት ነው። ከዛ በኋላ ጀስት ተመልሰን ፕሮፋይሉን እነካዋለን። ተመልሰን ፕሮፋይሉን ከነካም በኋላ እዛ ማኔጅ ዩር ጉግል አካውንት የሚለው አለ፣ እሱን እነካለን። ከዛ በኋላ ራሱ ይወስደናል ወደ ሴቲንግ ማለት ነው። ይህን ስታደርጉ ያው ዳታ ያስፈልጋቸዋል። ዘን እዚሽ ጋር ወደ ሴቲንግ አይ ቲንክ እየወሰደን ነው። እዚሽ ጋር ሴኩሪቲ ኤንድ ሳይን ኢን የሚለው አለ፣ እሱን እንነካለን፣ ክሊክ እናደርጋለን ማለት ነው ኦልሬዲ። ከዛ ማስክ ትንሽ ስክሮል እናደርግና አድ ሪከቨሪ ሜል የሚላል እዚሽ ጋር አድ ሪከቨሪ የሚለውን ክሊክ ካደረግን በኋላ ጀስት በቃ ኦልሬዲ እየጨራረስን ነው። እንቀጥል። እዚህ ጋር ፓስወርድ እየጠየቀን ነው። ፓስወርድ ከጠየቀን ሄደን የራሱን አዲስ የከፈትነውን ኢሜል ፓስወርድ ነው ኮፒ አድርገን መጣው። ፓስኪ ከጠየቀን ማለት የስልኩን ፓስኪ ከጠየቀን ያው እንከፍትለታለን ማለት ነው። ያው ለሴኩሪቲ ሲባል ነው ይሄ የሚደረገው፣ ሌላ ነገር የለውም። ዘን ኔክስት እንለዋለን፣ ይከፍትልናል ማለት ነው። ኢሜሉን ሪከቨሪ ኢሜል አድ ለማድረግ ጀስት ይወስደናል ወደ ሴቲንጉ ማለት ነው። ዘን ኦልሬዲ እየጨራረስን ነው። አድ ሪከቨሪ ኢሜል የሚለውን እነካለን። ሄደን ሪከቨሪ ኢሜልን ድጋሚ ኮፒ እናደርገውና እናመጣለን። ከዛ ፔስት እናደርገዋለን ማለት ነው። ኦልሬዲ እየጨራረስን ነው። ፔስት እንለዋለን። ኢትስ ቬሪ ኢዚ። ሴቭ እንለውና ቀጥታ እንደዚህ ያመጣለን። ካንስል ነው የምንለው። ቬሪፋይ ዩር ሪከቨሪ ኢሜል ሲለን ካንስል ነውና እዚህ ጋር መተን ጃታ ቦቱ ላይ መተን ደን እንላለን ማለት ነው። ኦልሬዲ ጨርሰናል። ስንጨርስ እንደዚህ አይነት ምልክት ያመጣልን።